ባለስፍራዎች፣ እኔ ምላችሁ ለምንድን ነው ግን ባርነት ሲባል የጥቁሮቹና የነጮቹ ቀድሞ የሚታሰበን? ነገርየው እንደሆነ የሰው ፍጥረት ሁሉ ባህል ነው፣ የምድሪቱ በጠቅላላ። እሱ የሌለበት የአዳም ልጅ ታሪክ ካለ እንጃ። እንዴ በነገስታቱ ዘመን ሀበሻ ራሱ እኮ ሀበሻ ባሮች ነበሩት፣ ሀላል ማለት ነው። እንዳልኳችሁ ግን ዓለም ላይ ከነበሩ ባርነቶች ሁሉ ነገር የሚገንበት የትራንስአትላንቲኩ ባርነት ነው። አሜሪካና አውሮፓ የባሪያ ጌታ፣ አፍሪካውያን ባሪያ የሆኑበት። ነገሩ ሲጀመር እንዲህ ነው የሆነው። ፖርቹጋሎቹ መጀመሪያ አፍሪካ ሲመጡ ወርቅና ቅመማ ቅመም ንግድ ልንሰራ ነበር ይላሉ። አፍሪካውያኑን ሲቀራረቡ ግን ሌላ የቢዝነስ ሀሳብ በራላቸው። ሞመንት አልሆነ። ለካ ጥቁሮቹ ራሳቸው ደንበኛ ሸቀጥ መሆን ይችላሉ። እናም ፖርቹጋል የጀመረችውን ስፔን ቀጥላበት፣ ስፔን የቀጠለችውን ሌሎቹ ተቀባብለውት የትራንስአትላንቲክ ባሪያ ንግድ ተጧጧፈ። ያልተነካካ ነጭ አለ ለማለት ቢከብድም በዋነኛነት ፖርቹጋል፣ ብሪታንያ፣ ፈረንሳይ፣ ስፔን፣ ኔዘርላንድ፣ አሜሪካና ዴንማርክ ጥቁርን በገፍ ከቸበቸቡት ውስጥ ናቸው። ግን እዚች ጋር ነጥብ ያዙልኝ። ነጭ አፍሪካ ውስጥ ቁጥቋጦ ለቁጥቋጦ፣ ጥሻ ለጥሻ፣ ጎጆ ለጎጆ እየተሯሯጠና እየተታኮሰ ጥቁር የለቀመ ከመሰላችሁ እንደሱ አልነበረም የሆነው። ሎጂስቲክሱ የሚከተለውን ይመስል ነበር። ጦርነት ከሆነ በምርኮ የተያዙ ለባርነት ይታጫሉ። ሰላም ከሆነ ደግሞ ከየሰፈራቸው በራሳቸው ጥቁር ንጉሥ፣ ጥቁር የጎጥ መሪ እየታደኑ ይመለመላሉ። ታዳኙ ወጠምሻ ጎረምሳ ብቻ እንዳይመስላችሁ። በነገራችን ላይ ወደፊት አድገው የሚያገለግሉ ሕፃናት እንዲሁም ለቤት ውስጥ ሥራ ወይም ለብልግና አገልግሎት የሚፈለጉ ሴቶችም የባርነቱ ኢላማ ነበሩ። እኚህ ከመኖሪያ መንደራቸው የተለቀሙ ምስኪኖች ታዲያ መርከቦች ወደ ከተሙበት ወደቦች ይነዳሉ። የአሁኗ ጋና፣ የአሁኗ ሴራሊዮን፣ የአሁኗ ሴኔጋል የዛኔ የታወቁ የባሪያ ወደቦች ነበሩ። በጉዞ እንግልት የሚረግፉት ረግፈው ተርፈው ወደብ የደረሱት ለአሻጋሪ ነጭ ደላሎች ይሸጣሉ። ከዛ ለተባይ ፀጉራቸው ተላጭቶ፣ ከዛ ለመለየት ማህተም ተመቶባቸው፣ ከዛ በሰንሰለት አንገት እጅና እግራቸው ተጠፍንጎ በመርከብ አትላንቲክን ያቋርጣሉ። ሳምንታትን ወይም ወራትን ከፈጀ ጉዞ በኋላ ወደ መዳረሻ ምድራቸው ወደብ ገበያ ሲደርሱ ይራገፉና በክፍት ጨረታ ይሸጣሉ። ወይ ለሌላ የባሪያ ነጋዴ ወይ በቀጥታ ለባሪያ ጌታ። ከዛ ደግሞ እንደገና ከወደብ ከተማ ወደ አዲሲቷ ምድራቸው ይነዳሉ። አብዛኞቹ ባሮች ይወሰዱ የነበረው አሜሪካና አውሮፓ ወረዋቸው ወደ ነበሩ የካሪቢያን ደሴቶች እንዲሁም ብራዚል ነበር። ጥቂቶቹ ደግሞ ወደ አሜሪካና በጣም ጥቂቶቹ ወደ አውሮፓ ተወስደዋል። እዚህ 400 ዓመታትን በፈጀው የትራንስአትላንቲክ ንግድ በጠቅላላው 12 ሚሊዮን አካባቢ አፍሪካውያን በተለይ ከምዕራብና ማዕከላዊ አፍሪካ ለባርነት በአትላንቲክ ውቅያኖስ ተግዘዋል። በአዲሱ ምድራቸው ዋነኛ የባሮቹ የሥራ ድርሻ የጥጥ፣ የሸንኮራ፣ የቶባኮ እንዲሁም የአዝርዕት እርሻዎች ላይ መስራት ነበር። እነዚህ እርሻዎች ሰፋፊና ለውስጥ ብቻ ሳይሆን ለዓለም አቀፍ ሽያጭም ምርት የሚያቀርቡ ግዙፍ ነበሩ። ከዚህ በተጨማሪ የቤት አገልጋይ፣ እረኛ፣ የእጅ ሙያ እንዲሁም የማዕድን ቁፋሮ ጉልበት ሰራተኛም ይሆናሉ። አንድ ባሪያ በሕይወት ዘመኑ በተደጋጋሚ ሊሸጥ ይችላል። ወላ በችርቻሮ፣ ወላ በጅምላ፣ ወላ በሊዝ፣ በስጦታም ይበረከቱ ነበር። ስለዚህ ባሪያ የሥራ ድርሻውን ራሱ አይመርጥም። ሚሰራው ደግሞ ሲፈልግ አይደለም፣ በግድ ነው። በዚያ ላይ ያለ ክፍያ፣ ያለ ደሞዝ። ያለ ደሞዝ አልሰራም ማለት ግርፋትን ጨምሮ ከባባድ ቅጣቶችን ያስከትል ነበር። በነጮቹ ዓይን ጥቁርን ያለ ደሞዝ ማሰራት ኢፍትሐዊ አልነበረም። ማስተሮቹን ግን እንዴት ይግፍ አስቻላቸው? ምክንያታቸው ባርነት እግዜር የዘረጋው የሰው ልጅ ስርዓታዊ መዋቅር መገለጫ ነው ማለታቸው ነበር።
በዚህ የእግዚአብሔር መዋቅር መሰረት ከላይ ነጮቹ አሉ፣ ከዛ ከታች እንስሳትና ሌሎች ፍጡራን አሉ። መሃል ላይ ከነጮቹ ዝቅ ብለው ከእንስሳው ከፍ ብለው ጥቁሮቹ መካከላዊ የተለዩ ዝርያዎች ሆነው ይንሳፈፋሉ። በነጮቹ አባባል ጥቁሮች ሰው አልነበሩ። አፈጣጠራቸው ከሰው ያነሰና እግዚአብሔር የሰው ልጅን እንዲያገለግሉ የፈጠራቸው ሰውም ያልሆኑ እንስሳም ያልሆኑ ይሆኑ ሰው ስሳ ነገር ይሆኑ በቃ ሰውም የሚመስሉ አውሬም የሚመስሉ አለ አይደል ሙሉን ሳይሆን በስሱ በእግዚአብሔር አምሳል የተፈጠሩ ባለ ሁለት እግር ባለ ሁለት እጅ ተንቀሳቃሽ ንብረቶች። በነገራችን ላይ ፈላስፋው አሪስቶትልና ክርስቲያኑ ፈላስፋ ቶማስ አኳይናስ ሳይቀሩ ይህንን የጌታና ሎሌ መስተጋብር ተፈጥሯዊ ነው ብለው ተፈላስፈው ነበር። አልፎ አልፎ ግን በጣም አልፎ አልፎ ገንዘብ የሚሰጣቸው ባሮች ነበሩ። እንደ ሁኔታው ሐሪፍ ስራ ሲሰሩ ወይም ትርፍ ሰዓት ሲሰሩ ወይም ጥበበኛ የእጅ ሙያ ካላቸው ወይም ዓመታዊ ቦነስ ብሎ የሚከፍል አሊያም ከዓመት ትርፍ ላይ ጣል የሚያደርግ ማስተር አይጠፋም። ይህ ግን ጌታው ከፈለገና ካሰኘው ብቻ የሚሆን ነው። ይህ ክፍያም ሆነ እንደ መጠለያና ልብስ ያሉ መሰረታዊ አቅርቦቶቻቸው ምንም አይነት ወጥ መመዘኛ ወይም እርከን ወይም ማስገዳጅ ሕግ አልነበረባቸው። ባሪያ ደሞዝ አልነበረው። መቼም አይቀር ማያልፍ በዚች ምድር የለም። ኖረና ከ400 ዓመታት በኋላ ባሪያና የባሪያ ገዥ ብሎ ነገር አበቃለት ተባለ። ሁሉም አለፈና ነፃነት መጣ። ለምን እንደቀረ የተለያየ መላምት አለ። ነጮቹ አዝነው ነው የሚሉ አሉ። የተቃውሞ ንቅናቄዎችና የባሮቹ አመፅ ጫና ፈጥሮ ነው የሚሉ ደግሞ አሉ። ማሽኖች መፈብረክ ስለተጀመሩ የባሮቹ አስፈላጊነት ጊዜ አልፎበት ነው የሚሉም አሉ። ሌላም ብቻ በዚህም በዛም መንግስታቱ አንድ በአንድ ከለከሉ። በሚገርም ሁኔታ ታዲያ ባሮች ነፃ ሲወጡ አንድ ነገር ተከሰተ። ለመጀመሪያ ጊዜ ከባርነት ጋር ተያይዞ የክፍያ ወሬ ተነሳ። ይህ የክፍያ ጥያቄ ነፃ የወጡት የጥቁሮቹ አልነበረም። ንብረቶቻቸውን ባሪያዎቹን ስለተቀሙ የማካካሻ ክፍያ ይገባናል ያሉት የማስተሮቹ ነበር። እናም በተለይ እንግሊዝና አሜሪካ የካሳ ክፍያ ለባሪያ ገዦቹ ግለሰቦች ሰጡ። ፈረንሳይ የድፍረቷ ድፍረት ሃይቲን ከቅኝ ግዛቷ ነፃ ያወጣች ጊዜ ባሪያ አሳዳሪዎች አውላላ ሜዳ ላይ ሊቀሩልሽ ነው ወይ የማነሻ አይናውጣ ክፈይ ብላ ማንቁርቷን ይዛ አስከፍላለች። ሃይቲ በወቅቱ በቂ ገንዘብ ስላልነበራት ከራሷ ከፈረንሳይና ከአሜሪካ ባንኮች ተበድራ ነው የከፈለችው። የገንዘቡን መጠን በተመለከተ ለምሳሌ የእንግሊዝን ብናይ ማስተሮቹ የተከፈላቸው 20 ሚሊዮን ፓውንድ የሀገሪቷን የወቅቱን 40% ዓመታዊ በጀት አካባቢ ነው። ይህን ለማስተሮች በእንግሊዝ ግምጃ ቤት የተሰጠ የመንግስት ዕዳ ነጭም ጥቁርም የእንግሊዝ ዜጋ ከፈለ። ማስተሮቹ የወሰዱትን ይህንን ገንዘብ የሀገሪቷ ዜጎች በግብር እንዲያጣጡት ተደረገ። ይህንን ጉድ በርካታ እንግሊዛዊ ባያውቅም እስከ አቆጣጠራቸው 2015 ድረስ ቀረጡን ለመንግስት ገብሯል። ነፃ የወጡት ጥቁሮች በበኩላቸው ከነፃነት በኋላ ያለምንም ካፒታል እንደ አዲስ መቋቋሙ መከራቸው ነበር። ትንሽ የሚሻሉት በባርነት ጊዜ ሙያ ተኮር ስራ ሲሰሩ የነበሩት ናቸው። በደሞዝ የመቀጠር አማራጭና በአዲሱ ስርዓት የመፈለግ ዕድል ነበራቸው። ከዚህ ውጭ ግን የ400 ዓመታት ልፋታቸውን ደሞዝ ተካዱ። አሁን ደግሞ በተራቸው ጥቁሮች የክፍያውን ጥያቄ እያነሱ ነው። ከነፃነት 100 ዓመት በኋላ ራሱ የዚህ ደሞዝና ካሳ ጉዳይ ሄድ መለስ እያለ አሁንም ድረስ ይነሳል። ለምሳሌ ጥቁሮቹ የተወሰዱባቸው የአፍሪካ ሀገራት የካሳ ክፍያው ይገባናል ጥያቄ አላቸው። ከዚህ ጋር ተያይዞ እንደ አውሮፓ አቆጣጠር በ1990ዎቹ መጀመሪያ አካባቢ ኃይለኛ ኮንፈረንስ የአፍሪካ አንድነት ድርጅት አካሂዶ ነበር። ብሩን ስጡን እንጂ ብሎ። ነጮቹ በይፋ ብሩን አልሰጡም። ከወቅት ወቅት አለፍ አለፍ እያሉ ግን ይፋ ይቅርታ ይጠይቃሉ። አፍሪካውያኑ በበኩላቸው ባዶ ይቅርታ ምን ያደርጋል፣ የሆነች ነገር ጠብ አድርጉ እንጂ ነው የሚሉት።
ደጋግሞ ይቅርታ በመጠየቅ የሚታወሰው እንደውም የእንግሊዙ ቶኒ ብሌር ነው። አሳፋሪ ሀገራችን ታሪክ፣ የታሪካችን ጉድፍ፣ እድፍ፣ ጠባሳ እያለ በጸጸት በሐዘን ሆነው፣ የአፍሪካ መሪዎች ግን ግግም እንዳሉ ነው። በጠባሳ በምናምን ወሬ ሳይሆን በጥሬው አምጡ ነው የሚሉት። ስሌቱ ይሰራና ለእያንዳንዱ ጥቁር አሜሪካዊ በእጅ በእጁ ይሰጥ ያሉ አክቲቪስቶችም ነበሩ። የጃማይካን ትንሽ ሚያዝናና የዳንካ ሰላምታ ልንገራችሁ። በ2004 አውሮፓ አቆጣጠር ራስታዎች የበዙበት የጃማይካ አክቲቪስቶች ጥምረት ተቋቁሞ ነበር። በባሪያ ግዛት ላይ የተሳተፋቸው የአውሮፓ ሀገራት በሙሉ የቃል ኪዳን ሀገራችን ወደ ሆነችው ኢትዮጵያ ግማሽ ሚሊዮን የምንሆነው ያክል እንድንሰፍር 72.5 ቢሊዮን ፓውንድ ክፈሉ አሉ። አስቡት፣ ለአንድ ራስታ 145,000 ሊደርሰው ማለት ነው። እንግሊዝ በምላሹ ምን አለች? ቀልዱን አቁሙ፣ እኔ ለራሴ ቸግሮኛል፣ ፓውንድ የለኝም አለች። ቆየና በ2012 አውሮፓ አቆጣጠር የጃማይካ መንግስት የራስታዎቹን አቋም አለሳልሶ ለእንግሊዝ አሽቀበጠ። ምን ብሎ ቢያሽቀብጥ ጥሩ ነው? እንግሊዝ የባሪያ ንግድን ለማስቆም ያደረገችውን አሌ የማይባል ያላሰለሰ ጥረት ከግምት ውስጥ አስገብቶ የራስታ ካሳ ኮሚሽኑ ደንዳና ልቡን ያለስልስ፣ እንግሊዝ ይቅርታ ከጠየቀችን አይበቃንም ወይ ብሎ ቆየና ግን በ2021 ጃማይካ መንግስት መልሶ 7 ቢሊዮን ፓውንድ ይከፈለን በቃ አለ። የነጮቹ ተንኮል መቼም ፀሐይ የሞቀው ነው። ጥቁሮቹን ጻድቅ የሚያጫውታቸው ነገር ነው ትንሽ ግራ የሚገባው። ከየመንደሩ ለቃቅሞ የንግድ ወደቡ ድረስ የሸጠው የገዛ ወገኑ ጥቁር እንዳልነበር ባሮች የኛ ናቸው፣ ስለዚህ በስማቸው ካሳ ይገባናል፣ ደሞዛችንን ይላል። እንዴት ይከፈል? ስንት ይከፈል? ማን ይክፈል? ለማን ይክፈል? አሁንም ድረስ ይከራከራል። አይ ባሪያ ምስኪኑ።